እስቲ አስቡት ገና የሁለት ወር ጨቅላ ህፃንን ከ15 ሜትር በላይ ከፍታ ካለው ቤተ መቅደስ ወደ ታች ማወርወር። እስኪ ጠይቃችሁ ይህንን ድርጊት ሲሰሙ ወደ አእምሯችሁ ቀድሞ የሚመጣው ነገር ምንድነው? ከባድ የህፃናት ማሰቃየት ወይስ ጭካኔ ነው? ነገር ግን እናንተ በአእምሯችሁ ላይ ከመጣላችሁ ሀሳብ ፈጽሞ የሚገናኝ አይደለም። ይህ ድርጊት በምዕራብ ህንድ ውስጥ ማሃራታሽራ እና ካራናታካ ለሚኖሩ ማህበረሰቦች ይህ ድርጊት ጭካኔነት ወይም ቅጣት ሳይሆን ለህፃኑ ያላቸው ታላቅ ፍቅርና ደህንነት የሚገልጹበት መንገድ ነው። እነሆ ቤተሰብ ዛሬም በሌላ ቪዲዮና በአዲስ ቪዲዮ መጥቻለሁ። በህንድ ውስጥ ህፃን የመወርወር ባህል አለ። ስለሱ አስገራሚና አስደናቂ ታሪክ በግልጽና በዲቴል አቀርብላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ከኔ ጋር ቆዩ። ይህም ድርጊት ከ500 ዓመታት በላይ ያስቆጠረ ሲሆን ሳይንቲስታትና የህግ ባለስልጣናትን ያስጨነቀው የህፃን መወርወር ባህል እንዴትና ለምን እንደሚፈጸም ልንገራችሁ። ይህም አስገራሚና አስደንጋጭ ባህል የሚፈጸመው በምዕራብ ህንድ በሚገኘው ታዋቂ የሲሪ ሳንቲስዌር ቤተ መቅደስና በአካባቢው ውስጥ በሚገኙ ጥንታዊ መስጊዶች ነው። የአካባቢ ነዋሪዎችም ህፃናትን የመወርወር ባህል ተግባራዊ ካረጉ ከ500 ዓመታት እስከ 700 ዓመታት በላይ እንደሚበልጥ ይነገራል። ኢማጂን ቤተሰብ አስቡት፣ ይህ ባህል ከ500 እስከ 700 ዓመታት ድረስ ቆይቷል። ነገር ግን ለምንድነው ወላጆች የገዛ ልጆቻቸውን ከጣሪያ ላይ ከ15 ሜትር በላይ ርቀት እንዲወረወሩ የሚፈቅዱት? ለምን? ምክንያቱም ስሰሙ በጣም ነው የሚገርማቸው። የአካባቢ ሰዎች እንደሚሉት አንድ ህፃን ከተወለደ በኋላ ከዚህ 15 ሜትር በላይ ከፍታ ካለው ተወርሮ በሰላም ወደ ታች ሲያርፍ ይሄ ልጅ እድሜ ልኩን ደፋርና ኃያል እንዲሁም በተጨማሪ በጣም በሚባል ደረጃ እድሜ ልኩን ሙሉ ሀብታም ሆኖ ይኖራል። ኢቭን ሳይቀር ይህ ስነ ስርዓት የልጁን ቤተሰብ ከክፋትና ከመናፍስት ከህመም ይጠብቃል ብሎም ይታሰባል። አስቡት ቤተሰብ አንድ ህፃን ልጅ ከ15 ሜትር በላይ ተወርውሮ ወደ ታች ሲያርፍ ሀብታም ይሆናል፣ ደፋር ይሆናል። ኢቭን ሳይቀር ለቤተሰቡ ክፋትና ህመም እንዳይደርስ ይከላከላል ተብሎ ይታመናል። በዚህ ጥልቅ እምነት ነው ማህበረሰቦቹ ከ500 እስከ 700 ዓመታት በላይ ይህንን ባህል ተግባራዊ ያደረጉት። ታዲያ ይሄ አስገራሚና አስደንጋጭ ድርጊት እንዴት የሚፈጸም ይመስላችኋል? ይህ ህፃኖችን የመወርወር ድርጊት የሚካሄደው እውቀት በተሞላቸው ወላጆች ሳይሆን ይልቁንስ ለብዙ ዘመናትና ለብዙ ዓመታት ይህንን ስራ ሲሰሩ በነበሩ ልምድ ባላቸው አማቾች ነው። እነዚህ አማቾች ታዲያም ግን ህፃኑን ከጣሪያ ላይ ሲወረውሩ ከታች በመሆን በርካታ ወንዶች አንድ ላይ ትልቅ አንሶላና ወይም ጨርቅ ወጥረው በመያዝ ህፃኑን በሰላም ያሳርፉታል። ከዛም በኋላ በሰላምና በስነ ስርዓት ወደ ጨርቁ ካረፈ በኋላ ይህን ልጅ አንስተው በፍጥነት ወደ እናቱ እቅፍ ወይም እጅ ይወስዱታል። ታዲያም ከዛ በኋላ እናቲቷ ልጇን ተቀብላ ከድንጋጤው አሳርፋ እንዲሁም ጡቷን አጥብታ በሰላም ልጇን ታሳድጋለች። ታዲያም የሚገርማችሁ ነገር ግን የመንደሩ ነዋሪዎችና የቤተ መቅደስ ባለስልጣናት ሰዎች አንድ ላይ በመሆን በአንድ ድምፅ የሚከራከሩለት አንድ አስገራሚ ጉዳይ አለ። በዚህ ህፃንን የመወርወር ባህልና ታሪካችን ውስጥ 500 እና እስከ 700 ዓመታት አካሂደናል። ነገር ግን ከዛ ቤተ መቅደስ ተወርውሮ ለአጥንት ስብራት፣ ለሞት፣ ለችግር፣ ለህመም የበቃ አንድም ህፃን ልጅ ወይም አንድም የተጎዳ የለም ብለው በግልጽና በኮንፊደንስ ያወራሉ። ነገር ግን ይህንን ድርጊት የህክምና ባለሙያዎች እናም የዓለም አቀፍ የህፃን መብት ተሟጋቾች ይህንን ህፃንን የመወርወር ባህል አይቀበሉትም፣ በፍጹምም አይወዱትም። ምክንያቱም እንደዚህ ነው። የህክምና ባለሙያዎች እንዳስረዱት ከሆነ አንድ ጨቅላ ህፃንን ማለትም ከ6 ወር በታች የሆነ ህፃንን ከጣሪያ ላይ መወርወር በአይን የማይታይና ከባድ የተደበቀ ህመም እንደሚያመጣ ይናገራሉ። ከህመሞቹ መካከል ደግሞ በተለይ ሸክን ቤቢ ሲድሮ የተባለ የጭንቅላት ደም መፍሰስ እና የነርቭ መጎዳት፣ ከፍተኛ የስነ ልቦና ስብራት እንደሚያመጣ በተደጋጋሚና በግልጽ ይናገራሉ። እናም በእነዚህ ከባድ አደጋዎች ምክንያት የህንድ መንግስትና የህፃን መብት ኮሚሽን ይህንን ተግባር በልጆች ጥበቃና በልጆች ህግና ደንብ መሰረት ይህንን ተግባር ሙሉ በሙሉ ህገወጥ አድርጎታል። ታዲያ ይህ ከ15 ሜትር በላይ ሆኖ ህፃንን የመወርወር ባህል በዲስትሪፕሽን ዳኞችና በፖሊሶች በተደረገ ከባድ ጥቃቶች በስላቡር የሚባለው መንደር ወይም አካባቢ ይደረጉ የነበሩ ትላልቅ ትዕይንቶች ሙሉ በሙሉ ታግደዋል። ቤተሰብ ይህ ተግባር ብዙ ሰው በተሰበሰበበትና እናቶች፣ ወላጆች በተሰበሰቡበት በመሃል መንደሮች ነበር የሚካሄደው። እናም ይህን ነገር ሙሉ በሙሉ አግደውታል። ታዲያ ግን ታሪኩ በዚህ አያበቃም። ምክንያቱም እንደሚታወቀው ሳይንስና ባህል ግጭት አላቸው፣ ብዙ ሰው አይስማማላቸውም። ለዛም ነው ይህ ተግባር አሁንም ድረስ በማሃራታሽራ እና ሩቅ የድንበር መንደሮች ውስጥ እነዚህ አምልኮቶች ማለትም ህፃንን ከላይ የመወርወር በድብቅ እየተካሄዱ እንደሆነ ይነገራልን፣ ይታወቃል። ነገር ግን ከዚህ በፊት እንደነበረው አደባባይ ላይ ማለትም ሰው በተሰበሰበበት እንደዚህ አይነት ድርጊት መፈጸም ተከልክሏል፣ ታግዷል። ይሄ ነገር አሁን ትናንሽ ቦታዎች ላይና ትናንሽ መንደሮች ኢቭን ሳይቀር ቤታቸው ላይ የሚያደርጉት ነገር ሆኖ ቀርቷል። እንግዲህ ቤተሰብ ለ700 ዓመታት የዘለቀውን እና አሁንም ድረስ በህግና በእምነት መካከል ትልቅ ግጭትን ያነሳው ሚስጥራዊ የህንድ ባህል ይሄንን ይመስላል። ቤተሰብ ይሄንን ባህል እንዴት አያችሁት? እናንተስ እንዴት ታስባላችሁ? መታገድ ያለበት አደገኛ ልማድ ነው ወይስ ሊከበር የሚገባ ጥንታዊ እምነት ነው ትላላችሁ? የእናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። ቤተሰብ አቤል ነኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የዛሬ ታሪክ ይህን ይመስል ነበር። በሌላ ጸዴና አሪፍ ታሪክ ወይ ሀገር ቪዲዮ እስከመጣላችሁ በያላችሁበት